የጌታ ሰላምና ጸጋ ይብዛላችሁ። በዓለም ዙሪያ ያላችሁ ወዳጆቼ እንደምናችሁ? እኔ በጣም ደህና ነኝ። እኔ ዮሴፍ ተካ ነኝ። ከዚህ በፊት ከወራቶች በፊት በሊቢያ ላይ ታግቼ በብዙ ችግርና ጭንቀት ውስጥ ውስጥ ሆኜ በክርስቲያን ቲቪ ሚዲያ ወደ እናንተ መጥቼ እንደነበረ ያው ብዙ ሰዎች ታስታውሳላችሁ። እና በሰዓቱ ያው እንግዲህ አሁን ላይ አንዳንድ ሰዎች እኔ ያለሁበትን ሁኔታ ለማወቅ በህይወት መኖሬ ነውና እስከሚጠራጠሩበት ደረጃ ድረስ ያሉበት ሁኔታ ላይ እንዳለ አንዳንድ ጭምታዎች ስለሰማሁኝ ያለሁበትን ደረጃ ትናንትና ለጸለይልኝ ላገዘኝ ህዝብ ያለሁበትን ሁኔታ ለመናገር ነው ወደዚህ የመጣሁት። እና ምንድነው እሱ በሰዓቱ የተፈጠረ የነበረው? እኔ ከኢትዮጵያ ስነሳ አንድ ወዳጄ የሚለው ወንድሜ የምለው እነሱ ቤት ነው ያደግኩት። ኦልሬዲ በአንድ አባት ነው የምንጠራው እና ደሳለኝ ተካ የሚባል ግለሰብ ነበረ። እሱ ጋር እኔ ከደላላ ጋር አውርቼ እሱ ጋር 1,200,000 ብር ከፍዬ ደላላው እስከ ትሪፖሊ ድረስ እንደሚያደርሰኝ ተነጋግረን ነበር የመጣ ነው እና ያንን ሳንቲም ባደራ መልክ እሱ ጋር አስቀምጬ ይህንን ሳንቲም በምፈልግበት ጊዜ ትልክልኛለህ ብዬው አውርተን ጨርሰን እኔ ኦልሬዲ መንገዴን ጀመርኩኝ። ነገር ግን ሊቢያ ከደረስኩ በኋላ ብሩን አስገባልኝ ብዬ በምጠይቅበት ሰዓት ብሩን ለማስገባት ምንም ፈቃደኛ እንዳልሆነ እና ለራሱ የግል ጥቅም እንዳዋለው ደጋግሞ ነገረኝ። ከዛ በኋላ በስልክ እሱን ማግኘት አልቻልኩም። ብሎ ካደረገኝ በተለያየ ስልኮች ስሞክርለት ምንም አይነት ነገር ብሩን የመላክ ፍላጎት እንደሌለው ነው ሲናገር የነበረውና ከዛ በኋላ አጋጣሚ ከአንድ ሰው ጋር አወራሁ። ያው ስልክ እዛ እንደፈለገ መጠቀም አይቻልም እና እነሱ በፈለጉበት ሰዓት ነው የሚሰጡ። ከዛ ደቂቃ ይሰጧል። ያችን ሰዓት ነው የምታወራው። ብትጨርስም ባትጨርስም ስልኩን ይቀበለዋል። እና ከዛ በኋላ ምንድነው እሱ የሆነው ነገር ከአንድ ሰው ጋር አወራሁኝ እና ወደ ክርስቲያን ቲዩብ እንዳናገረልኝ የክርስቲያን ቲዩብ ባለቤት የሆነው ከብርሃንን እንዲያወራልኝ እኔ እንኳን እሱን በስልክ ለማውራት ፈልጌ ሰዎቹ ፈቃደኛ ስላልሆኑልኝ ሰው እንዲያናገርልኝ ጠየቁኝ። ከዛ በኋላ ችግር የለውም ቪዲዮ ሰርቶ ይላክና ያለበትን ሁኔታ ለህዝብ እናደርስለታለን፣ እንጸልይለታለን፣ በገንዘብ የሚያግዙ ሰዎች ይኖራሉ ተብሎ ያን ቪዲዮ ተሰራ። ከዛ በኋላ አሁንም ሁለተኛ ላይ ያ ግለሰብ ያው እንግዲህ ሌላ ፋሚሊ ስላልነበረ እኔ ነኝ ያለሁት ወንድም ነኝ ብሎ አካውንቱን ለነሱ ሰጥቷቸው በእሱ አካውንት ብሩ ሲሰበሰብ ቆየ። ከዛ መጨረሻ ላይ ብሩን እንዲያስገባልኝ ስጠይቅ 300,000 ብር ልኮልኝ የተላከ የተሰበሰበ ሳንቲም ይሄ ብቻ ነው በማለት ሌሎች የሚዲያውን ባለቤት ሲደውሉለት፣ ሌላ ምናምን ወዳጆችም ሲደውሉለት ስልኩን በመዝጋትና የእነሱን ስልክ ብሎክ ውስጥ በመክተት በጣም ለብዙ ስቃይ ለብዙ ህመምና ችግር ተጋልጬ ነበረ። ከዛም በሁለተኛ ዙር ክርስቲያን ቲዩብ ባለቤት የሆነው ግለሰብ ስልክ ደወለልኝና ለምን ሁለተኛ ቪዲዮ አንሰራም ለምን አናግዝህም ብሏለኝ። ከዛ በኋላ እሺ ደስ ይለኛል እያልኩትኝ፣ ነገር ግን አሁንም አካውንት ማስቀምጠው አካውንት የለኝም። ለበቀደሙ የዛን ሰው አካውንት ካስቀመጡ ያሁን ሁለተኛ ጊዜ ይህንን ብር መበላጤ ነው ብዬ ስል ከዛ በኋላ ችግር የለውም እኔ አንድ እኛ ቢሮ የሚሰራ ልጅ አለ ምናሴ የሚባል የእሱን አካውንት ማስቀመጥ እንችላለን። ሌላ ደግሞ አንድ ሰው በአንተ በኩል ፈልግ ብሎኝ አንድ ጓደኛ የነበረኝ የዚህ ሚዲያ ላይ የተዋወቁት ልጅ ነበር። የእሱን እህት አናግረናት ለሁለት አካውንቱ ተከፈተ። ነገር ግን ልጅቷ በማታውቅበት መልኩ ሞባይል ባንኪንግ ያው ልጅቷ ምንም የምታውቀው ነገር የለም፣ የክርስትና ሃይማኖት ተከታይም አይደለችም። ስለዚህ አመነቻቸው። ሞባይል ባንኪንግ ችግር የለውም ገቢውን ለማየት ነው ብለው ሞባይል ባንኪንግ በሱ ምናሴ በሚባለው ግለሰብ እንዲከፈት አደረጉና ከዛ በኋላ ብሩን ትራንስፈር ሲያደርጉ በሞባይል ባንኪንግ ቆዩ። ከዛ መጨረሻ ላይ ስልክ ደውዬ ያው ሰዎቹ ብር ተሰብስቦላል ለምንድን ነው እሱ ማትከፍለው እያሉ ከበፊቱ የበለጠ ጫናና በደል ያደርሱብኝ ነበር። ከዛ ደውዬ ሳናገራቸው በጣም ከብዙ ልመና በኋላ 290,000 ብር የተሰበሰበልን 170,000 ብር እኛ እንወስዳለን፣ 120,000 ብር ደግሞ ለአንተ እንልክልሃለን አሉ። እንዴት እንደዚህ ይሆናል? በእንደዚህ አይነት ሁኔታ ውስጥ ሆኜ እንዴት እንደዚህ ትለኛለህ ብያልኩት የክርስቲያን ቲዩብ ባለቤትን። ከዛ በኋላ እንደዚህ ካልሆነ እኛም ስራ እየሰራን ያለ ነው ምንም ልንረዳ አንችልም ብሎ ስልክ ዘጋ። ከዛም በኋላ በስንት ልመና ያችን 120,000 ብር ላኩልኝ። ከዛ በኋላ ሰዎቹ አረቦቹ በጣም ተናደዱ። በጣም ከበፊቱ የበለጠ ግዝትና በደል ያደርሱብኝ ነበረ። በቃ በጣም ተስፋ ቆርጬ እግዚአብሔር በምን አይነት መንገድ ነው ከዚህ ውስጥ የምታስወጣኝ እያልኩኝ በአንድ ቀን ማለዳ እንዲህ በሚባል ማለዳ ቀን እንደ አጋጣሚ ቦታው ተጠቅሞ ፖሊሶች መጡ። ከዛ በኋላ መጋዘኑ ተሰበረና ከአንድ ክላስ ውስጥ 238 ስደተኛ አወጡ።
ከዛ እፍራ የሚባል ቦታ ነበረ፣ አንድ የስደተኛ መጠለያ ቦታ ወይም ቀይ መስቀል፣ እዛ ቆየን እና የተወሰነ ጊዜ አሁን ወደ ባንጋዚ ወደሚባል ቦታ ሽፍት አደረጉ። እዛው ሊቢያ ላይ የሚገኝ የስደተኛ መጠለያ ነው። አሁን በዛ ቦታ ላይ ነው የሚገኘው እና በፊት እዚህ ቦታ ላይ ሰው ሲጠለል ስደተኛ በነፃ ይለቀቅ ነበረ። ሊቢያን የሚያስተዳድራት ሁለት መንግስት ነው። የትራፕሎስ መንግስትና የትሪፖሊ መንግስትና የዚህ ባንጋዚ መንግስት ይለያያል። ሁለቱ ግን በመጣላታቸው ምክንያት አሁን አንድ ግለሰብ $3500 ከፍሎ ነው ከዚህ ቦታ የሚወጣ ያለው እና እንደምታዩ ሙሉ ጤንነት ላይ ነኝ ያለሁት። ከትናንትና በተሻለ ሁኔታ ላይ ነኝ ያለሁት። እግዚአብሔር ይመስገን። ስለኔ ያለቀሱ እናቶች፣ አባቶች፣ ወንድሞች እንዳሉ በጸሎታቸው በገንዘባቸው የተጉ እንዳሉ የኔ በህይወት መኖር ያስታውቃል እና እኔ የማውቀው ነገር አለ። ያው አንዳንዴ እግዚአብሔር አምላክ በማለዳ የተናገረው ሲመሽ ሀሳብ ማለት እንደዛ ሆኖ ነው እንጂ በህይወት የቆየሁትን ምንም በህይወት የምቆይበት የህይወት አጋጣሚ እንኳን አልነበረም። ነገር ግን እግዚአብሔር አምላክ በህይወቴ ላይ ያለውን ፕሮግራም ስላልጨረሰ ሊሰራ የወደደውን ነገር በህይወቴ ላይ ስላልጨረሰ እግዚአብሔር በህይወት አኑሮኝ ነው። አሁንም ትናንትና ስለረዳችሁ ስላገዛችሁ፣ በጸሎታችሁ ከኔ ጎን ስለነበራችሁ እጅግ በጣም አመሰግናለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። አሁንም በምትችሉት አቅም ይህንን ሳንቲም ብቻዬን ከፍዬ ከዚህ መውጣት የምችልበት ምንም አይነት አጋጣሚ ስለሌለ፣ የሚረዳኝ ያግዘኝ ሰው ስለሌለ አሁንም ከጎኔ እንድትቆሙ በጌታ ፍቅር አሳስባችኋለሁ። በዚህ በምነግራችሁ አካውንት በምትችሉት አቅም እንድታገዙ በጌታ ፍቅር ጠይቃችኋለሁ። 1014 00 41 037 በዚህ አካውንት በምትችሉት አቅም አግዙ። ንብረት አዲሱ ጉንጂ ይላል የአካውንቱ ስም። ንብረት አዲሱ ጉንጂ በሚል ስም አስገቡልኝ። በጸሎታችሁ አሁንም አግዙ። እግዚአብሔር ረድቶኝ ደግሞ ነገ ከነገ ወዲያ አሁን ካለሁበት ቦታ ደግሞ የተሻለ ቦታ ደርሼ እናንተንም እግዚአብሔርን የማመሰግንበት ሌላ ቪዲዮ ሰርቼ ወደ እናንተ እንደምመጣ ምንም አልጠራጠርም። ከጎኔ ስላላችሁ በጣም ለማመሰግነው። እግዚአብሔር አምላክ ዘመናችሁን አብዝቶ ይባርክ። ተባረኩ።